السلام عليكم ورحمة الله وبركاته. جالتمتو ما كبجمتو توروني ريحانة توبي جلت ترقمت هندم تكيسن أنا زرعت سنين زدا وروني في يوتيوب كيا في حارة وتعتب سبسكرايب لايك شير قد شدان جاجبي ساسنين زرا كسمو وان غغاري وان ببريد كبدي سني دفا እና ደግሞ ጎደኛት የጂኒን ዱፋ ዘራ ዋን በበሬ ደቀበደ ሲለ ዱፋ ተቆፋ ሞቱ ዋይ በየገሉ ሳት ረቲ አኒ በየገሉ ባየን በርባዳ ላኪን ሞ በየገሉኒ አነት ህሚ ጀነ እና ኑሮን በየከና ባየ ወደደ ጅረኝ በየቃለ ይጥራ ወተዱረን ከነ ረዋይ በየገሊ ሰራናሳ አስማን ሲን ለሰላም ሲን ናጀቱ ሰላም አለይኩም ሰላም በይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሪሃና ዩቲዩብ ታዳሚዎች ሰላም ለእናንተ ይሁን። ክርስቲያን ወገኖቻችን ደግሞ ሰላም ብለናል። ሰላም ባላችሁበት በየዓለም ሁሉ አላህ ይጠብቃችሁ እያለን ዛሬ እንግዲህ የሆነ ጨዋታ ይዘን መጥተናል። እንጠያየቃለን። እሷን በኦሮምኛ ያኔ ኢትዮጵያ ገብተን ምን ማድረግ አለብን በሚለው ነገር ላይ ውይይት እናደርጋለን። እስቲ ገብተን አገራችን ላይ ምን ብናደርግ በምን ሁኔታ ስንለወጣለን የሚለውን እናያለን ኢንሻአላህ በአላህ ፍቃድ። እሺ እኔ ኦሮሞ ፋንን ዘራስ እና ማሪፋንስ ና ደብስተኔ ኦሮምኛ አታውቂም? እኔ አማርኛ አታውቂም? እኔ አማርኛ ብዙ አችልም፣ ግን ትንሽ አወራለሁ፣ ብዙ አችልም አማርኛ። ከዛ አሁን እኔ ኢትዮጵያ ይገባ ፈልጋለሁ፣ ግን ኑሮ በጣም ወዳለሁ። ሁሉም ከላስ ኢትዮጵያ በጣም አስቸጋሪ ረምሻ ምናምን ከላስ ሰና አስጠላ ሳረት ኢትዮጵያ ምን አረጋለሁ? እሺ ኢትዮጵያ ገሉ ዝረኝ ወደደ አይነት እንኮልፊና ጆለ ዱጋራብ ያማርፍ እንበይ ኮጆለ ባራንድራ ገሩ ዱራነ ማሐረመቱ ተንስክርክሩ እንጀራ ባባሬንትራ ገሩ ኢትዮጵያ ገሉን በርባደ ዱጋራብ ገሩ አሙ ዝረኝ ባየ ወደደ ባየ ቃለ ብየት ገሉ ወደደ ዝራ ዮ ብየን ገለ ወለ ወርከም ነገ ጅርቱ ላ ብየ ማርገል ተለክ ብየኑ ፊኒ ብየ ወደደ ዝራ ሲንኩነ ሲንበይ ኳሲንበይ አኖ ብየ ወደደ አሲት ዱ አሞሬ ስለማ ወጋሜ ቀብያ ሀነ ኬሱ ጅራድ ኡርሚክ ያጉቶ ዮ ብየኒ ዝረኝ ቃለ ያኔ እስከሰት ዱን ቀባ አጃይባ ወላሂ ነማ አጃይባ እና ከናፉ ሜሲን ሲኒናጀቱ ዋንስ ሲኒጀቱ ሲንራ እስራ ለገፈዳ السلام عليكم ورحمة الله وبركاته. جالتمتو ما كبجمتو توروني ريحانة توبي جلت ترقمت هندم تكيسن أنا زرعت سنين زدا وروني في يوتيوب كيا في حارة وتعتب سبسكرايب لايك شير قد شدان جاجبي ساسنين زرا كسمو وان غغاري وان ببريد كبدي سني دفا እና ደግሞ ጎደኛት የጂኒን ዱፋ ዘራ ዋን በበሬ ደቀበደ ሲለ ዱፋ ተቆፋ ሞቱ ዋይ በየገሉ ሳት ረቲ አኒ በየገሉ ባየን በርባዳ ላኪን ሞ በየገሉኒ አነት ህሚ ጀነ እና ኑሮን በየከና ባየ ወደደ ጅረኝ በየቃለ ይጥራ ወተዱረን ከነ ረዋይ በየገሊ ሰራናሳ አስማን ሲን ለሰላም ሲን ናጀቱ ሰላም አለይኩም ሰላም በይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሪሃና ዩቲዩብ ታዳሚዎች ሰላም ለእናንተ ይሁን። ክርስቲያን ወገኖቻችን ደግሞ ሰላም ብለናል። ሰላም ባላችሁበት በየዓለም ሁሉ አላህ ይጠብቃችሁ እያለን ዛሬ እንግዲህ የሆነ ጨዋታ ይዘን መጥተናል። እንጠያየቃለን። እሷን በኦሮምኛ ያኔ ኢትዮጵያ ገብተን ምን ማድረግ አለብን በሚለው ነገር ላይ ውይይት እናደርጋለን። እስቲ ገብተን አገራችን ላይ ምን ብናደርግ በምን ሁኔታ ስንለወጣለን የሚለውን እናያለን ኢንሻአላህ በአላህ ፍቃድ። እሺ እኔ ኦሮሞ ፋንን ዘራስ እና ማሪፋንስ ና ደብስተኔ ኦሮምኛ አታውቂም? እኔ አማርኛ አታውቂም? እኔ አማርኛ ብዙ አችልም፣ ግን ትንሽ አወራለሁ፣ ብዙ አችልም አማርኛ። ከዛ አሁን እኔ ኢትዮጵያ ይገባ ፈልጋለሁ፣ ግን ኑሮ በጣም ወዳለሁ። ሁሉም ከላስ ኢትዮጵያ በጣም አስቸጋሪ ረምሻ ምናምን ከላስ ሰና አስጠላ ሳረት ኢትዮጵያ ምን አረጋለሁ? እሺ ኢትዮጵያ ገሉ ዝረኝ ወደደ አይነት እንኮልፊና ጆለ ዱጋራብ ያማርፍ እንበይ ኮጆለ ባራንድራ ገሩ ዱራነ ማሐረመቱ ተንስክርክሩ እንጀራ ባባሬንትራ ገሩ ኢትዮጵያ ገሉን በርባደ ዱጋራብ ገሩ አሙ ዝረኝ ባየ ወደደ ባየ ቃለ ብየት ገሉ ወደደ ዝራ ዮ ብየን ገለ ወለ ወርከም ነገ ጅርቱ ላ ብየ ማርገል ተለክ ብየኑ ፊኒ ብየ ወደደ ዝራ ሲንኩነ ሲንበይ ኳሲንበይ አኖ ብየ ወደደ አሲት ዱ አሞሬ ስለማ ወጋሜ ቀብያ ሀነ ኬሱ ጅራድ ኡርሚክ ያጉቶ ዮ ብየኒ ዝረኝ ቃለ ያኔ እስከሰት ዱን ቀባ አጃይባ ወላሂ ነማ አጃይባ እና ከናፉ ሜሲን ሲኒናጀቱ ዋንስ ሲኒጀቱ ሲንራ
kanaafuu akkasii isiniin jedha isin waan isiniin jettu asirraa dhaggeeffattanii biyya galuun baay'ee waddadee jira dhugaa rabbi beedduu nama dabbaraa jireenyi qaala'ee akkas ta'e namoota akka nama biyya yoo dawwaltu biyya galisiin jedhu jiru jechuudha maaliif ijoolleen asii galan illee hundi isaanii as dacha'aa turan dhugaa rabbi mala dha'uu qabdanii isiniin jedha warri biyya alaa jirtan hundumti keessan hommee namni akka kan korakkate yoo jiraattanii mala dhaa isiniin jedha nama biyya galuu barbaadaa jireenyi qaala'ee yoo biyya galta akkatti jiraattu sittiin himaa namni biraas akka barumsarraa argatu akkatti akkamitti jiraatanii Itoophiyaa yoo galanii ማን አንጀተ እስራ ለጌሰኒ ትፍፍ ያላ አውሪ ሰላም በይ ሰላም ኢትዮጵያ ከገባ በኋላ ኑሮ በጣም ወዳለው በጣም ችግር ነው አቻቃለሽ አንቺ እንደ ኑሮ እና እሷ ነገራለች ያው አገራችን ላይ በርግጥ እንደሚታወቀው ኑሮ ውድ ነው ግን ሁሉም ሰው ደግሞ እንዳቅሙ ሆኖ መኖር ይቻላል አይደል እንዴ የሰው ልጅ ሆኖ እኮ ምንም ነገር ላይ ኑሮ ቢወደድ ሳይበላ ውሎ አያድርም እኛ እዚህ ሀገር ስለመጣን ያው ሁሉም ነገር በእነሱ እጅ የምንሰራው በለት ለሰርተን የምናገኘውን ደሞዝ ነው የምናየው ግን አገራችን ላይ ሰርተን በምን አይነት መንገድ ምን ሰርድርጋ እንዴት መለወጥ እንችላለን የሚለውን ነገር እኛ ካሁኑ ማሰብ አለብን ምክንያቱም ተመልሰን አገራችን ገብተን ተመልሰን ዳግም ሰው ሀገር ላይ ስደት እንዳንመጣ ማለት ነው ያ ነገር ደግሞ እንዳይሆን ካሁኑም ሰርተን ቆጥበን አገራችን ገብተን ደግሞ በአቅማችን ባለን ነገር ላይ ሰርተን መለወጥ እንደምንችል ራችን ማሳመን አለብን መጀመሪያ ደረጃ አንድ ነገር እሰራለሁ ብለሽ ካሰብሽ የማደርሽበት ነገር ምንም ነገር የለም አልহামዱሊላህ እኛ ደግሞ አቅም አለን በአቅማችን ደግሞ የቻልነው ነገር ትንሽ ብርም ብትይጂ እንዳቅሙ እንደ ሁኔታው መኖር ትችያለሽ እንዳቅሙ ደግሞ ሰርተሽ መለወጥ ትችያለሽ ማለት ነው ለምን እዛ አሁን እዛ ከኢትዮጵያ ከሄዳለሽ በኋላ ኑሮ በጣም ወዳለው ኢቃ ምናምን የለም ምናምን አለው ሰዎቹ እናገራለሁ እንጂ ሁሉም ጊዜ ሰማለሽ ስራ ከሰራሽ ምንም ማረግ የለም ምንም ፋይዳ የለም ስራ ከሰራሽ ምንም ፋይዳ የለም ከሰርታ በኋላ ምንም ማረግ የለም ኢትዮጵያ አትመጥ ኢትዮጵያ ምናምን አሉ ሁሉም ሰዎቹ ማለት ነው የኢትዮጵያ ሰው እኮ አትምጪ ምናምን ነገር የሚሉሽ በርግጥ እነሱ የዚህ ሀገርን ብር ስለለመዱ ያንን ብር ይጎልብናል ብሎ ስለሚያስቡ ነው የአንድ ሰው እኮ አሁን ለምሳሌ ኢትዮጵያ ውስጥ ያሉ ሰዎች ሳይበሉ ውሎ ያድሩም ሁሉም ሰው የሆነ የራስ ጉልሳውን ያገኛል አልহামዱሊላህ ባለሽ ነገር ላይ አመስግነሽ ከኖርሽ ደግሞ አላህ የበለጠውን ይሰጥሻል እያለሽም ደግሞ የለኝም ካልሽ ያለሽ ሊነሳሽ ይችላል አይደል ስለዚህ እዚህ ሀገር ላይ እኮ ደልቶን ወይም ደግሞ ተመችቶን አይደለም እንሰራው ማንንም ቢሆን እንደ ሀገሩ የሚሆን ነገር የለም ግን ሀገርሽ ላይ ገብተሽ አንቺ የመስራት ፍላጎት የመስራት አቅሙ ካለሽ እንደኛ ሀገር የሚሰራበት ሀገር ላይ የለም ከትንሽ ነገር ተነስተን ማደግ እንችላለን ግዴታ እኮ ለምን ብዙ ብር የለኝም የምንቀሳቀስበት ነገር የለኝም ማለት አያስፈልግም አይደለ ባለሽን ነገር ላይ አንቺ እንትን ካለሽ ሚስራ ሞራን ካለሽ ፍላጎት ነገር ካለሽ በትንሽ 100 ሺህ ብር እንኳን ቢኖርሽ በ100 ሺህ ብር ላይ ብዙ ስራ መስራት ትችያለሽ አንቺ አቅሙና ፍላጎቱ ካለሽ ማለት ነው እና እኔ እንደዛ ነው መሰለኝ በአገር ላይ ገብተን ምንኛውም አይነት ስራ ብንሰራ ተለዋጭ ብንለወጥ ይመስለኛል በርግጥ የሀገራችን ሰዎች አትምጡ ኑሮ ውድ ነው ይላሉ በአው ኑሮ ውድ ነው ግን ሆኖም ደግሞ እነሱም እዛ ጋር ሆኖ ሰርቶ ይገባሉ የዕለት ጉርሻቸውን አያጡም እኔ ስለጨመርኩኝ ያ ነገር ሊጎድል አይችልም ማንንም ሰው ሆኖ ተርቦ የሚያድር የለም አይደለ ያኔ ትለወጫለሽ ዛሬ ከሌለ ነገ የሆነ ነገር ይመጣል ነገ ደግሞ የሆነ ነገር ከነከለና ከነጎዳ ይመጣል የሰው ልጅ ከሆነ ሁሌ ለምን ተስተኛ ሆኜ ሁሌ በልቻ አልኖርኩም አይባልም መራብም አለ መጠማትም አለ መጥገብም አለ ይሄን እንዳለ ደግሞ አይምሮአችን ማሳመን አለብን ይሄን ሀገር አሁን ለምሳሌ እዚህ ሀገር ባይኖር አረብ ሀገራቶች ባይኖሩ ባንወጣ በሀገራችን ወይም ደግሞ እዚህ ሀገር ባንመጣ ነው በሀገራችን ሰርተን እንለወጣለን ግዴታችን ነው አይደል እንሰራለንም ከሀገራችንም አንወጣም ነበር ግን እኛ ምንድነው አንድ አረብ ሀገር ከለመድን በኋላ ዳግም ሀገር መቀመጥን ያስጠላናል አንለምድም ያ ነው ለኛ ትልቅ ጫና የሚፈጥርብን እንጂ እኔ እንጃ ሀገራችን ላይ ሰርተን እንለወጣለን መስራትም እንችላለን ብዬ ነው ማስበው ነው የፈለገ ኑሮም ቢወደድም እንደ ሁኔታው እንደ ጊዜው መኖር ይቻላል ነው የምለው ነው አማነኒ አለበዮ ጀዳኒ ወንሲና እንጀቱላላ እሺ ከላሰ ወላይ ዱጋ ቢያገኑም ባየኑ ማሶዳችሳ ቢያንገሊና ማሊ ነው እንጀዳኒ ወንሲና እንጀቱላላ አላም ባያን ጀዳኒ አንጀሩም ቤቶሮም ሾዋንተ ኤፊ ከዛ አክሰስን እንጀራ ረሂማ አና አሁን እኔ ውጭ ከወጣ ችግር የለም ውጭ ከወጣ ከሰራ ማለት ኢትዮጵያ ከገባ ለምን ማለት ጠፍተሽ ልትሰሪ እኔ ጠፍቶ መስራትን አልደግፈውም በርግጥ እኔም አልወድም ለምን አላወደ ለምን ገባ ደው አይደለም ከባድ ነው አንደኛ ነገር አንቺ ሴት ልጅ ነሽ
አይደለ? ሴት ልጅ ነሽ፣ ሀገርሽ የወጣሽው ሰርተሽ ለመለወጥ ነው አይደለ? እሺ ወጪ ከወጣሽ ሰርተሽ ለመለወጥ ነው። ግን አንዳንዴ ደግሞ ይበልጥ ነገር እናገኛለሁ ብሎ በራስ ላይ ጉዳት መድረስም አለ። እዚህ ጋር ወጥተሽ ከምታገኙ ብር ይልቅ ያንቺ ላይ የሚደርሰው ጉዳት ይበልጣል። አንደኛ ነገር ውጭ ወጥተሽ ምግብ ከራስሽ ነው፣ የቢሮ ቤት ኪራይ አለ፣ ልብስ ከራስሽ ነው አይደለ? የተለያዩ ነገሮች የራስሽ የሴቶች የሚያስፈልጉ ማቴሪያሎች ከራስሽ ነው። እዚህ ላይ ብትሆኝ ግን ያንን ነገር ብታወጫቸው ምግቡ ከራስሽ ነው። አንደኛ ነገር ጤንነትሽ የተጠበቀ ነው፣ ህጋዊ ነሽ። ምንም በሽታ ቢደርስብሽም ቤተሰቦች ብታመሚም የመታከም አቅም አለሽ። ቤተሰቦች የሆነ ነገር ቢሆኑ ደግሞ ፈጥኖ መድረስ ትችያለሽ። ገባሽ? ሄዶ መልስም ቢሆን ፈጥኖ መሄድን ትችያለሽ። አንደኛ ነገር ደግሞ የኔንጃ እኔ ውጪ መውጣትን አልደግፈውም። ደግሞ ሲጀመር እኔ አልወድም። እሺ አንቺ አልወድም፣ ግን አሁን አንቺ ሁሉም ሳሙና ምግብ አንቺ ገዛለሽ አለሽ። እሺ እኔ ብር ብዙ ስራ ሰራ ምንም ችግር የለም አልገዛም። ከምታገኙ ብር እኮ አንቺ ውጪ ከምትጥብት ከወጣሽ እኮ የሚገጥምሽን ነገር ነው ማየት ያለብሽ። እስቲ ውጪ ያሉት ሴቶች ያቸው አንደኛ ነገር ብር አትይም። አንደኛ ነገር ሴቶች ውጪ ያለ ማለት ነው ሁሉም ብር አለው፣ ልብስ ጥሩ ልብስ አለው፣ እዚህ ሄዳለው ከላስ ያኔ መልበስ እኮ አይደለም የሰው ልጅ ልብስ ላዩ ስላማረ ብቻ አይደለም። ዋናው ነገር ውስጥሽ ማማር አለብሽ። ላዩ እከሌ ለበሰ እኔ ለምን አለበስኩ ማለት አይደለም። ሰው እንደ ቤቱ ነው እንጂ እንደ ጎረቤቱ አይኖርም እኮ። እኔ እኮ እነሱ አሁን በጣም ያኔ ከላስ ዘና ፈና እነሱ ባኔ እኔ ኢትዮጵያ አልገባም፣ ግን ውጭ ወጣ ይሰራል ይሻላል። ያልደግፍ እኔ አልሰጥሽም። ሲጀመር ለምን እኔ ውጭ ልትወጪ አልደግፍሽም፣ አልሰጥሽም። እኔ ራሴ ማድረግ የማልፈልገው ነገር ከኔ ጋር ያለ ሰው ሊያደርግ አልፈልግም። እኔ እመክርሻለሁ፣ ለምን እነግርሻለሁ። ካልሰማም ካልሽኝ ደግሞ ይሄ አንቺ መብት ነው፣ መብትሽ ላይ መቆም አልችልም። ቆይ ግን ይሄ ግን አልደግፈውም። እኔ ለምን አልደግፍም? አሁን እኮ እኔ ብቻ አልወጣም። እኔ ካወጣ አንቺ ይወጣል። ለምን ታውቃለሽ? እኔ እና አንቺ አንድ ቦታ ይሰራል። አንድ ቦታ ብንሰራም አንድ ሰው ገደል ከገባኔ አብሬ ገደል መግባት አለብን እንዴ ሞኝነሽ እንዴ? መውጣት ብፈልገው እኮ እንዴ መጀመሪያ መውጣ ነበረ፣ ግን የፍላጎት የለኝም። የመጣሁት ሰርቼ ለመለወጥ እስከሆነ ድረስ አበይ ሰቦች ያለው ውጪ ካወጣ ስራ የለም እንዴ? የለም። ውጪ ወጣሽ ማለት ለወንዶች ነው። ለወንዶች ራስ ለመሆን የምትፈልጊው ማለት ነው። ምክንያቱም ውጪ ከወጣሽ ከተለያዩ ወንዶች ጋር ትገናኛለሽ፣ የተለያየ ነገር ይፈጠራል። መጥፎ ነገር እኔ ውጪ ወጣ ሰው ሁሉ ባለጌ ነው ማለት አይደለም። ግን ሰዎች አለ አንቺ ራስሽን ለመጠበቅ ክብርሽን ለመጠበቅ ማንነትሽን ለመጠበቅ ከፈለግሽ አርፈሽ የመጣሽበትን ቤት ሰርተሽ ምንም የጎደለብሽ ነገር የለም። አልሐምዱሊላህ ሰርተሽ በሰላም ቤተሰቦችሽ ጋር መግባት ነው እንጂ ወጥቼ ዛሬ ምን ያጋጥመኛል ከነገ ወደ ፖሊስ ይዘኛል ወዮ ብለሽ ከፖሊስ ጋር መሯሯጥ ነው አይደለም። ያ ነገር እንዳይከሰት ደግሞ አልሐምዱሊላህ ብለሽ የተሰጠሽን ጸጋ መስግነሽ ጊዜሽን ጨርሰሽ ወደ ሀገርሽ በሰላም መግባትን የምደግፈው መክርሽም ለኔ ላንቺ ማለት ነው። አሁን እኔ እኮ ኢትዮጵያ ከገባ ኑሮ በጣም ውድ ነው። ኢትዮጵያ ትመጪ ምናምን አለው ኑሮ ትያለሽ። ቆይ አንቺ አላህ ሲፈጥርሽ ከመጀመሪያም ሲፈጥርሽ እኮ የራስሽ የሆነ ርዝቅን አድርጎ ነው የፈጠረሽ አይደለ? አላህ ፈጠርሽን እኛ እናማራው እንጂ እኛ እኮ የራሳችን የሆነ ነገር አለ። ግን እኛ የሰውን የሆነ ነገር ስንፈልግ ነው እስካሁን ድረስ የቆየ ነው እንጂ እኮ እኛ በሀገራችንም እኮ ሽንኩርትም ቸርችራን ቢሆን ምንም ሰርተን መለወጥ እንችላለን። እኔ አገር አረቦች ሰራ ኢትዮጵያ ሄዳለሁ ሽንኩርት ሰራራለ ምንም ችግር የለም። ስራ ክቡር ነው። ስራ እኮ አይናቅም። ምንድነው እኛስ የነሱ ሽንት ቤት እያጠብን አይደለ? ከሽንት ታሪክ አይታይነስም። እኔ እኮ ኢትዮጵያ እኮ ከሰራ ማለት ነው ብር ብዙ ካገኛ ችግር የለም። እዚህ አገር አረብ ከሰራሽ ሽንት ቤት አጠባለሁ፣ ኩሽና ሰራለሁ፣ ሁሉም ቦታ ያኔ ስራ ነው። ስራ ከሰራሽ ብር ብዙ ስላገኘሽ ምንም ችግር የለም። ላኪን እዛ ኢትዮጵያ ከሄዳ በኋላ ስራ ከሰራሽ ብር የለም፣ ያኔ ብር የለም፣ ምንም ፋይዳ የለም። ምንም ማድረግ የለም። ብሩን ጥቅም የለም። አዎ ጥቅም የለም። ስራ ምንም ነገር ይሁን ስራ መናቀን አያስፈልግም። የማልጃን ታቂ የምፈልገው ነገር የስራ አይናቅም። አሁን እኔ እኮ ነገር ብር ሰርተሽ መለወጥ ትችያለሽ። ለምን እኔ እኮ ነገር አንቺ አልመለስም። ለምን ያጋለሽ እኔ ኢትዮጵያ ሄዳለሁ ይሻላል ወደ እዚህ ውጪ ወጣ ስራ አገርሽ ገብተሽ ያለውን ነገር ብትሰሪ ነው የማክርሽ ነኝ። ለምን ኢትዮጵያ ከሄዳ በኋላ ሰራሽ አሰራ ምንም ማረጋ የለም። ትችያለሽ። ለምን ሁሉም ነገር ማድረግ ትችያለሽ። አሁን ቆይ እዚህ ከወጣ ማለት ነው ብር ብዙ ስራ ሰራ ምን ችግር የለም። ኢትዮጵያ አንቺ ውጪ የመውጣት ሱስ ያያዘሽ ውጪ ላይ ምን አለሽ ማለት ውጪ ላይ ምን የፈለግሽው ነገር ከፊል ቤትና ከውጪ ምን አለ ታውቃለሽ? አሁን ከፊል ቤት ስለሆነ እዚህ ከላስ
ሁሉም ጊዜ ስራ የሰራሽ ውጪ ከወጣ አንድ ኢጃዛ ሄዳለሽ አንድ ኢጃዛ ብትሄድ እኮ ነገር አለ ያ ነገር ሚሞሪ ሲቆረቁር ጊዜ ነው ወደ ውጪ የሚወጣው አይደለ? እኔ የምነግርሽ ነገር ምንኛውም ነገር ላይ የምትፈልጊው ነገር ላይ ሰው ልጅ ሆኖ የሚፈልገው ነገር ላይ ለመድረስ ትዳርም ለመያዝ ከፈለሽ ውጪ መውጣት መዝናናትም ከፈለሽ ሁሉም ነገር በአገር ነው የሚያምረው። የሰው ሀገር የሰው ነው አይደለ? ለጊዜው አንቺ ልትሳቺ ትችያለሽ፣ ግን በወጣሽ ቁጥር የምታወጪውን ወጪ ማየት አለብሽ። የጊዜያዊ ደስታ አይደለም ማየት ያለብሽ። ጊዜያዊ ደስታ አለው ብለሽ ደግሞ የሚገጥምሽ ነገሮችን አታውቂያቸውም አይደለ? እኔም አሁን እዚህ ሆኜ የሚገጥመኝን አላውቅም። በእርግጥ ግን እዚህ ጋር ብትሆኚ የመታከም ሙሉ ለሙሉ እንትን አለሽ፣ አቅም አለሽ። በእነሱም ላይ እነሱም ሰው